ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የዕለቱን የአማርኛ ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋርም ጫልቱ ተፎነኝ የደምቢዶሎ ዩኒቨርሲቲ ተማሪዎች መታገታቸውንና አለመታገታቸውን የሚያሳይ በቂ መረጃ እንዳልተገኘ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ለፓርላማ አባላት በተለያዩ ጉዳዮች ላይ ማብራሪያ ሲሰጡ እገታውን አስመልክቶ ኃላፊነት የወሰደ አካል የለም ብለዋል። የሀገር መከላከያ ሰራዊት በተባለው አካባቢ ጠንከር ያለ አሰሳ ቢደረግም ታገቱ ስለተባሉ ተማሪዎች ምንም አይነት መረጃ እንዳላገኘ ተናግሯል። እስካሁን ድረስ በእገታው ምክንያት ጥቃት ደርሶ አንድም ሰው ስለመሞቱ ሪፖርት አልተደረገም ብሏል። ጠቅላይ ሚኒስትሩ መንግስት መግለጫ ለመስጠት የያዘው ያልተሟላ መረጃ በሚሰጥበት ወቅት አጋቾች በታጋቾች ላይ ጉዳት እንዳያደርሱ ለመጠንቀቅ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላውን በተደረገው ድርድር 17 ተማሪዎች ተለቀዋል ብለው ነበር። የኦሮሚያ ክልል በበኩሉ በዚያው ቀን ታገቱ ስለተባሉ ተማሪዎች ምንም መረጃ የለኝም ብሎ ነበር። ከዚህም ውጪም በተለያዩ የፌደራልና የክልል መንግስት ባለስልጣናት የሚሰጡ መግለጫዎች የሚጣረሱ በመሆናቸው ጉዳዩ ሲያወዛግብ ቆይቷል። እገታውን አይቻለሁ ብላ በተለያዩ ሚዲያዎች አስተያየት የሰጠችው ተማሪ ናት የተባለችው ግለሰብም የምትሰጣቸው መረጃዎች የተምታቱ ነው በመባል ስትተች ቆይታለች። ሰሞኑን በሐረር ከተማ ንብረት ላይ ውድመት ያደረሱ አካላት ድብቅ አጀንዳ ያላቸው አካላት እንደሆኑ የሐረሪ ክልል አስታወቀ። የክልሉ ጸጥታና ሰላም ቢሮ ኃላፊ አቶ ናስር ዩያ የብሔርን ከብሔር ለማጋጨትና ከዚህም ፖለቲካዊ ትርፍ ለማግኘት የሚፈልጉ አካላት ሁከት እንደፈጠሩ ነው የተናገሩት። ያልተፈቀደን አርማ ባልተፈቀዱ ቦታዎች በመስቀል ለሁከት መፈጠሩ ሁኔታዎችን ሲያመቻቹ እንደነበረም ተናግረዋል። በጥምቀት በዓል ምክንያት በማድረግ የተከሰተው ብሔርም እምነትም ማይወክል ድብቅ አጀንዳዎችን ይዞ የተለያየ ስሙን በራሱ በመሰየም ሀገሩን ወደ ብጥብጥ ወደ ሁከት ለመምራት የተነሳ ኃይል ነው። ወደ ግጭት ለመምራት ይሄ ህግ የማይፈቅድ ባንዲራውን በህገ መንግስት የተከለከለ አውቶ በየቦታው የመሰቀል ከእምነት ቦታ ውጪ የመሰቀል የህዝብ ስሜቱ የሚነካ የሚያነሳሳ ነገር የመስራት የተከሰተበት ሁኔታ ነው። ይሄ በማድረግ ይሄ አይቻልም ብሎ ይሄ ነገር የተቃወሙት ወጣቶች ጋር የመጋጫትና በአካፋ የመፈታት ሁኔታ ነው ወደዚህ ግጭት የመራው። ከዛም በኋላ ይሄ ሳይሳካለ ሲቀር ግጭቱ እንዲባባስና ወደ ንብረት ውድመት እንዲሄዱ የተደረገበት ሁኔታዎች ነበሩ። በዚህ ምክንያት 2 ፎቅ የተቃጠለ 11 ህንጻ ነው መስዋዕቱ የተሰባበረው። 2 መኪናዎች የተቃጠለበት ሁኔታ አለ። ከፍተኛ ንብረት የተወደመበት ሁኔታ ደርሷል ማለት ነው። በኮሮና ቫይረስ የተጠረጠሩ ተጨማሪ 4 ሰዎች ተገኝተው በላይቶ ማቆያ ክትትል እየተደረገላቸው ነው ተባለ። 4ቱ ሰዎች በኮሮና ቫይረስ ተጠርጥረው በላይቶ ማቆያ ማዕከል ክትትል እየተደረገላቸው መሆኑን ያስታወቀው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው። ከ4ቱ ተጠርጣሪዎች 3ቱ ኢትዮጵያውያን፣ አንዱ ደግሞ የቻይና ዜጋ መሆኑም ተገልጿል። 3ቱ በቦሌ ጨፌ፣ አንዱ ደግሞ በአክሱም በላይቶ ማቆያ ማዕከል ክትትል እየተደረገላቸው መሆኑም ተገልጿል። የአራቱም ተጠርጣሪዎች ናሙና ተወስዶ ወደ ደቡብ አፍሪካ ይላካልም ነው የተባለው። ቀደም ሲል ሌሎች 4 ኢትዮጵያውያን ተጠርጣሪዎች በላይቶ ማቆያ ማዕከል ክትትል ሲደረግላቸው ከቆየ በኋላ በምርመራ ነፃ መሆናቸው ተረጋግጦ ከማዕከሉ መውጣታቸው ይታወሳል። ከውጭ ወዳገኘነው ዘገባ ስናልፍ አሜሪካ በኮሮና ቫይረስ ጋር በተያያዙ ያስተላለፈችው ውሳኔ ትልቅ ፍርሃት ያስከተለ ነው በማለት ተወቀሰች። አሜሪካ ከበሽታው ጋር በተፈጠረው ስጋት ባለፉት 2 ሳምንታት ቻይናን የጎበኙ የውጭ ሀገር ዜጎች ወደ ሀገሯ እንዳይገቡ እገዳ አስቀምጣለች። እስካሁንም በቻይና ከ17000 በላይ ሰዎች በበሽታው የተያዙ ሲሆን 361 ደግሞ በበሽታው ህይወታቸው ማለፉ ይታወሳል። ከቻይና ውጭ
በተለያዩ ሀገራት ከ150 በበሽታው መያዛቸው ነው የተነገረው። ውድ ተመልካቾቻችን ለዕለቱ ያዝናቸው የአማርኛ ዜናዎች እስካሁኖቹ ናቸው። ከቀሪ ኦሮሚያ ሚዲያ ኔትወርክ ፕሮግራሞቻችን ጋር መልካም ጊዜ ተመኘው።